ሰላም ውድ ተመልካቾቻችን እንዴት ሰነበታችሁ? ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ መሆን እንዳትረሱ። አሊያም ደግሞ አዳዲስ ዜናዎች ሲኖሩ ኖቲፊኬሽን ወይም መልእክት እንዲደርሳችሁ የደውል ምልክቷን በማንካት ቤተሰብ ሁኑ። በመቀጠል ወደ ዜናዎቹ እናልፋለን። ዜናዎቻችን በትግራይ በኩል እና በአማራ ክልል የሚሰሙ የጦርነት ስጋቶችና የጦርነት ጭምጭምታዎች ይሰማሉ። ይህን ጠቅላላ አድርገን እናቀርባለን። ሰላም ከእናንተ ጋር ይሁን። ወደ ዜናዎቹ እናልፋለን። ከትግራይ ክልል የሚሰሙ የጦርነት ስጋቶች አሁንም እንደቀጠሉ ናቸው። ትግራይ ክልል ላይ ምንድነው እየተፈጠረ ያለው? ትግራይ ክልል ላይ የሚፈጠረው የጦርነት ዝግጅት ህወሓት ዳግም ለሁለተኛው ጦርነት እየተዘጋጀ መሆኑ ተሰምቷል። ይህም ከኤርትራ እና ከግብጽ ከሱዳን ጋር በመተባበር ዳግም ኃይሉን እየገነባ ይገኛል ተብሏል። ይህም በትግራይ ክልል ላይ ዝግጅታቸውን እያጠናቀቁ ከሱዳን እና ከኤርትራ የሚያስገቡት የጦር መሳሪያዎች በኤርትራ በኩል እንደሚገቡ ተሰምቷል። ይህም ጦርነት ላይ ለመግባት ዝግጁነታቸውን ያሳያል ተብሏል። ይህን እንመለከታለን። ትግራይ ክልል ላይ የወጣቶች አፈሳ መጀመሩና ወጣቶች ለስደት እየተጋለጡ መሆናቸው ተሰምቷል። ከትግራይ ክልል የሚሰደዱ ወጣቶች ወደ ተለያዩ የአረብ ሀገራት እየተሰደዱ መሆናቸው ተሰምቷል። ይህም የአፈሳው ምክንያት መሆኑ በአፈሳው ምክንያት እየተሰደዱ ወጣቶች ወደ አረብ ሀገራትና ወደ የመን እየተሰደዱ ባህር እየበላቸው ይገኛል። ይህም ጦርነት ዳግም እንዳይጀመር የትግራይ ህዝብ ላይ ያለው ስጋት ነው። ይህም ስጋት የማይቀር ነው ተብሏል። ወጣቶች እየታፈሱ ከቤታቸው ሲታፈሱ በቪዲዮ ጭምር ተመልክተናል። ይህም በትግራይ ክልል ያለው ስጋት እንደሆነ ጭምር ተሰምቷል። እናቶች ልጆቻቸው እንዳይሄድ ልጆቹ ሲታፈሱ ተይዞ ከዩኒቨርሲቲ እና ከሃይ ስኩሎች ጭምር እየተወሰዱ መሆናቸው ተሰምቷል። ኢቭን አሁን በተደረገው ፈተና የ12ኛ ክፍል ፈተና ላይ ልጆቹ ብዙዎቹ ወጣቶች እንዳልተሳተፉ ተሰምቷል። የአፈሳው አፈሳ እንዳይታፈሱ ፈርቶ መሆኑም ተሰምቷል። ይህም የትግራይ ወጣት ጦርነት እንደማይፈልግ ዳግም መሞት እንደማይፈልግ ያሳያል። ይህን ከትግራይ ክልል የወጣ መረጃ ነው። ይህን መረጃ አልጀዚራ ጭምር የውጭ ሚዲያዎች እየዘገቡት ይገኛሉ። በዚህ በኩል ደግሞ አቶ ጌታቸው ረዳ የጠቅላይ ሚኒስትሩ አማካሪ የህወሓት መሪዎች እና ዶክተር ደብረጽዮንን ዘልፈዋል። ምን ብላቸዋል ሚለውን እንመለከታለን። ይህም የህወሓት መሪዎች ስልጣን የጠማቸው ናቸው ብለዋል። የዶክተር ደብረጽዮንን ደግሞ የስልጣን ጥማት አለበት። እሱ ህዝብ ሲሞት ስልጣኑን መያዝ ይፈልጋል። ይህም ኢትዮጵያን መቆጣጠር ሳይሆን ትግራይን የመገንጠል ሐሳብ ያለው የሞተ አእምሮ ያለው ሸማግሌ ነው ብሎታል። ይህም በብዙዎች ዘንድ አስቂኝ ተብሏል። አቶ ጌታቸው ረዳ በሚገርም ንግግሮቹ የሚታወቅ ሰው ነው። አሁንም ከህወሓት መሪዎች ራስ ላይ አልወርድም ብሏል። ይህም በትግራይ መሪዎች አይን እንዲገባ አድርጎታል። የትግራይ ክልል ፕሬዝዳንት የሆኑት አቶ
ደብረጽዮን ደብረ ሚካኤል እንዳሉት ከሆነ እነ ጌታቸው ረዳን ጨምሮ እነሱ ትግረኛ ተናጋሪ ብልጽግናዎች ናቸው ብሏቸዋል። ይህም ትግራይን የካዱ ናቸው እያለ ነው። ትግራይን አልካድንም እያሉ እነሱ በዛ በኩል ሲጮሁ እሱ ደግሞ ከሃዲያን ናቸው ብሏቸዋል። ለማንኛውም ይሄን ዜና ስናልፈው በአማራ ክልል በኩል የሚሰሙ የጦርነት ስጋቶች አሁንም እንደቀጠሉ ናቸው። አማራ ክልል ላይ የሚገኙ ታጣቂ ኃይሎች የመከላከያ ትልቅ መኮንን መያዛቸውን አስታውቋል። እስከነ ጋርዶቹ ይዘናል እያሉ ይገኛሉ። ይህም ከብዙ መሳሪያዎች ጋር ይዘናል ብለዋል። ይህንንም እንመለከታለን። የመከላከያው ከፍተኛ ባለስልጣን በአማራ ክልል ታጣቂዎች መያዙ ተሰምቷል። ይህም በመንገድ ላይ በደፈጣ መያዙ ተሰምቷል። እስከነ ጋርዶቹ መያዙና ይህም በአማራ ክልል ሲጓዙ የነበሩት የመከላከያ መኪኖችን ይዘናል ብለዋል ታጣቂዎቹ። ይህም የጠላት ኃይልን ይዘናል ብሎ አስታውቋል። በዚህ ላይ ምንም እንኳን ኦፊሻሊ የወጣ መረጃ ባይኖርም እነሱ ይዘናል፣ የመከላከያ ከፍተኛ ባለስልጣን ይዘናል እስከነ ጋርዶቹ መያዙም ተሰምቷል። ይህም በአማራ ፋኖች ዘንድ ትልቅ ድል መቀናጀታቸውን ተናግረዋል። ከብዙ መሳሪያዎች ጋር መያዛቸውንም ጨምሮ አስታውቋል። ይህም ከነሱ የተሰማ መረጃ ነው ተብሏል። የአማራ ክልል ፋኖ ከፍተኛ ባለስልጣን የሆኑት እና የታጣቂዎቹ መሪ የሚባሉት አቶ ዘመነ ካሴ ምንም አይነት ነገር ከአማራ ሕዝብ አይበልጥብንም ብለዋል። ሁሌም ከአማራ ሕዝብ ጎን ነን እያሉ ይገኛሉ። ይህም ያሉበት ምክንያት የአማራ ክልል ሕዝብ ዳግም ጦርነት አንፈልግም፣ ዳግም ከህወሓት ጎን መሰለፍ አንፈልግም ብሎ በመናገራቸው የአማራ ሕዝብ ያለውን ነው እኛ የምንቀበለው ብለዋል። ይህም በትግራይ ክልል ትልቅ ስጋት ሆኗል። ምክንያቱም እሱ የአማራ ክልል ፋኖ ከፍተኛ መሪ በመሆኑ ህወሓቶች በፋኖ ስለሚተማመኑ ነው ተብሏል። ይህም የአማራ ክልል ፋኖ ከትግራይ ታጋዮች ጎን አይሰለፍም ማለቱ ነው ተብሏል። በዚህ ላይ የአማራ ክልል የኮሎኔል የሚባሉት አንድ ባለስልጣን እንዳስታወቁት ከሆነ እኛ ከአማራ ሕዝብ ጎን ነን ብለዋል። ይህም አንዳንዱ የአማራ ክልል ፋኖ መሪዎች እንደሚሉት ከሆነ ብልጽግናን ለማፍረስ ከማንኛውም ኃይል ጎን እንሆናለን ብለዋል። ይህም የአማራ ክልል ፋኖ ባለስልጣናት አነጋገር እንደሚጋጭ ያሳያል። አንዳንዶቹ ከአማራ ሕዝብ ጎን ነን ይላሉ፣ አንዳንዶቹ ከማንኛውም አካል ጎን እንሰለፋለን ብለዋል። ይህም በአጠቃላይ የሚታየው የጦርነት ዝግጅት የአማራ ክልል ፋኖ ከማንኛውም አካል ጎን እንደሚሰለፍ ያሳያል ተብሏል። ይህንን ሙሉ ኢንተርቪው በማቅረብ የሚገኘው የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ እንላለን። እናመሰግናለን። ውድ ተመልካቾቻችን በሰላም ቆዩልን።